አንዳንድ ሰዎችን አስተውላችሁ ታውቃላችሁ? ወረፋ ቆርጠው የሚገቡ የባንክ ደብተራቸውን ከተከመሩ የደንበኛ ደብተሮች ላይ በልበ ሙሉነት የሚያስቀምጡ፣ በፈለጉት ቦታ ላይ መኪና ማቆም ወይም ደግሞ ምልክት ሳያሳዩ አቅጣጫ መቀየር መብታቸው የሚመስላቸው ሰዎች፣ አሊያም ደግሞ ወንበር ላይ ሶስት ሆናችሁ ተቀመጡ፣ የማይመቸው ካለ ይውረድ የሚሉ የታክሲ ረዳቶች። እነዚህ ሰዎች እንዴት እንደዚህ ታደርጋለህ ወይም ደግሞ ታደርጋለች ሲሏቸው በጣም ይቆጣሉ። ከድርጊታቸው የበለጠ አለማፈራቸው አንዳንዴ እኛን ያሳቅቀናል። ይህ ባህሪ በማህበረሰብ ሳይንስ ውስጥ ከሚጠኑ ጉዳዮች ውስጥ አንዱ ነው። ይህ ቅጥ ያጣ የይገባኛል ስሜት ወይም ኢንታይትልመንት ይባላል። ኢንታይትልመንት ማለት አንድ ሰው ከሌላው የተለየ ልዩ መብቶችን፣ ሽልማቶችን፣ ልዩ አያያዝና ክብርን ያንን የሚያስገኝ ምንም አይነት ነገር ሳያበረክት እንደሚገባው በማመን የሚያሳየው ባህሪ ነው። ይህ እኔ ስለሆንኩኝ ብቻ ይህ ይገባኛል የሚል የተጣመመ አስተሳሰብ ነው። ይህ ዝም ብሎ እብሪተኝነት አይደለም። ይህ አትኩሮት ሊሰጠው የሚገባ የስብዕና ችግር እንጂ። ይህ ባህሪ ሲኖረን ከሌሎች ጋር ያለን ግንኙነት ውድቀትን የምንመዝንበት መንገድና ዓለምን የምናይበትን መንገድ በጸጥታ የሚነካ አመለካከት ነው። ይህ ባህሪ በፐርሚሲቭ እና ሄሊኮፕተር ወላጆች ስር ያደጉ ሰዎች እነዚህን ባህሪያት የማዳበር ከፍተኛ ዝንባሌ አላቸው። ሕይወታቸውን በሙሉ ይህንን ባህሪ ማንጸባረቅ ልክ እንደሆነና የሚፈልጉትን ምላሽ በዚህ መንገድ ሲቀበሉ ስላዩ ውስጣቸው ክፋት እንኳን ባይኖር በዚህ ጎጂ ባህሪ ውስጥ ይወድቃሉ።